ለማይችሉ ዛሬ ማታ አንድ የቤት ስራ ሰጣለሁ። ቤተሰብውን ታያቸዋለህ። ዝም ብለህ ቤተሰብ የተቀመጠውን ቤተሰብ እይ። ካየህ በኋላ ምን እንደሚሰሩ እይ። ከዛ በኋላ ሙሉ ብርጭቆ ውሃ ይዘህ ደግሞ አንድ ጊዜ ቤትህን ዙረው። ውሃውን ግን ማፍሰስ አትችልም። ውሃው ሊፈስ የሚችለው ዓይንህን ከውሃው ላይ ካነሳ በኋላ በላ ነው። እነሱን ለማየት ከብርጭቆ ላይ ዓይንህን ካነሳ ውሃውን ታፈሰዋል። ስለዚህ ወደ ማንም አትይ። በእጅ የያዝከው የብርጭቆ ውሃ አሁን ያገኘው ህይወት ነው። ከሱ ላይ ምንም ዓይንህን አታንሳ። ሞክረው፣ ራስህን ፈትን እስቲ ሰውይና ከዛ በኋላ ደግሞ የብርጭቆ ውሃ ይዘህ ደግሞ ሰው ሳታይ ሳታፈስ አንድ እርምጃ ተራመድ። በጥንቃቄ ከተራመድክ ውሃውን ሳታፈሰው ቤትህም ሙሉ መዞር ትችላለህ፣ ጉዞን ትጨርሳለህ። ነገር ግን ወደ ሰዎች ካየህ ውሃውን ታፈሰዋለህ። ያ ማለት ያገኘውን ቅድስና የጠጣውን አዲስ ሳምራዊቷ ሴት ድጋሚ እንዳትጠማ የጠጣኸውን ውሃ ታፈሳለህ ማለት ጸጋህን ትጥላለህ። እና ስለዚህ እንደዛ አድርግ፣ ጸልይ። መዝሙር 120ን ግጥም አድርገህ ጸልይ። ዓይኖቼን ወደ ተራራ አንስቻለሁ፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። እኔን የሚጠብቅ አይተኛም፣ አገልግሎቴን የሚጠብቅ አይተኛም፣ ቤተ ክርስቲያኔን የሚጠብቅ አይተኛም፣ አገልግሎቴን ሀገሬን የሚጠብቅ ወንድሞቼን የሚጠብቅ አይተኛም፣ አያንቀላፋም። ከዛሬ ጀምሮ እስከ ዘላለም እግዚአብሔር ሆይ መውጣት መግባቴን ባርክ ብለህ ንገረው። ሰይጣን ሳያዘገይህ ጉዞን ትቀጥላለህ። ታዲያ እንደ እስራኤላውያን እንዳትሆን። እስራኤላውያን እግራቸው ከግብፅ ወጥቶ ልባቸው አልወጣም ነበር። ሳይሻገሩ በመቀመጣቸው ድጋሚ ፈርዖን መጣባቸው። ከተሻገሩ በኋላ ግን ፈርዖን ሰጠመና ተሻግረህ ነው የምትቆመው። ሳትሻገር እንዳትቆም። ማዕዶት ይመጣላል፣ ወደ ማዕዶቱ ነው የምትሄደው። ስለዚህ ከቅዱሳን ህብረት ስለደመረህ ህይወትን ትናንት እንዳጠባቸው አጥቦ ለራሱ ስላደረገህ ደስ ብሎኛል። እንግዲህ አሁን ከዚህ በኋላ ከአንተ በላይ በፊት ፕሮቴስታንት እያለ ከአንተ በላይ ከራስ በላይ ንፋስ ነበረ። አሁን ግን ከአንተ በላይ ካህናት አሉ፣ ከአንተ በላይ አባቶች አሉ። ልክ ኢየሱስ ክርስቶስ የሰራውን ሐሙስ ዕለት የሰራውን የሚያነጹትን ቀድሞ አነጻቸው፣ የሚያቆርቡትን ቀድሞ አቆረባቸው። ስለዚህ ሁሉ ነገር ወዳለበት ስለመጣ ወንድማችን ዘማርያም ደግሞ የዘራኸው 30 60 100 ያማረ ፍሬ ስላፈራ ወንድማችን ዶክተር ያረጋል አበጋዝ ደግሞ እንደ ቅዱስ ጳውሎስ የጻፍከውም ጽሑፍ ስለሰራ ሁሉንም እግዚአብሔር እናመሰግናለን። እግዚአብሔር ይስጥልኝ። እንደምዬ ክብረት ይስጥልኝ። ቴንኪው፣ አመሰግናለሁ። በጣም ቴንኪው። በእውነት እግዚአብሔር ያክብርልኝ። ተባረኩ። እውነቴን ነው ብላችሁ በጣም ከፊት ለፊቴ እውነት እኔ ታናሽ ብላቴና እምባዬ ይቀርመኛል። በነገራችን ላይ ግን አላወራ እምባዬ ይቀርመኛል። አላወራ እኔ ከማውራት በስራ መገለጥ ነው ደስ የሚለኝ። እኔ ማውራት አይመችም ማለት እኔ አሁን ይህንን ቃል እዚህ ጋር አሁን ይህ የተረዳሁት መጽሐፍ ለእናንተ እንደዚህ በአካል ብነግራችሁ ይችላል እንጂ እንደዚህ እያወራውን ነገር ምናምን ከብደኛል። ያው በስራ ደስ ይለኛል መግለጥ ማለት ነው። እና ክብረት ይስጥልኝ። አንድ ዓላማ፣ አንድ እቅድ፣ አንድ ፕሮግራም አለኝ። እግዚአብሔር ደግሞ ያንን እቅድ ያንን ፕሮግራም ያሳካልኛል። ዘመን እግዚአብሔር ይባርክ። በእውነት እያደረክ ያለውን እያየን ነው። እውነቴን ነው የምልህ። እግዚአብሔር አምላክ የምድር ስብ ይስጥ። ጌታ ኢየሱስ ክርስቶስ በእውነት እግዚአብሔር አምላክ ደስ የሚለውን አመታቶችን ይስጥ። ደስ የሚለን የምትሰቃይበትን አመት እግዚአብሔር አይስጥ። ደስ የምትልበትን የምትኮራበትን አመት እግዚአብሔር አምላክ ይስጥ። ተባረክ ወንድማችን። ቴንኪው በጣም
ስለምታደርገው ነገር በእውነት ለሁላችን እያደረግ ስላለው ነገር ተባረክ። እግዚአብሔር ያክብር። ተባረክ። ምን እያልኩ ነበረ? ኦኬ እሺ። ክርስቶፈርስ ኬኩ ቀጥል። ኬኩና በዛብሮን አላችሁ ሀሳብ ስጡና ከዛ ክርስቶፈርስ ደግሞ የሆነ ነገር ይለናል ማለት ነው። ደምዬ እኛ ቤት እኮ ዲያቆን እያለ መምህር እያለ መናገር አይቻልም። ስለማይቻል መምህራኖች ይቀጥሉ።